ኢንተርፕረነሪያል ኮምፒተንሲ ኢን ኢንቫይሮንመንት የሚለውን ነው የምናየው። በዚህ ስር የተለያዩ ርዕሶች አሉ። ኢንተርፕረነሪያል ማይንድ ሴት የሚለውን እናያለን። በኢንተርፕረነሪያል ማይንድ ሴት ስር ደግሞ ሁ ቢካምስ አን ኢንተርፕረነር፣ ወደ ኢንተርፕረነርነት የሚመጣው ማን ነው የሚለውን ነገር ያነሳል። እነሱም በዚህ ሞጁል ላይ በዚህ ማቴሪያል ላይ 3 ፐርሰኖች ወይም 3 ነገሮች ይመጣሉ ወደዚህ። እነዚህም ማን ነው? የመጀመሪያው ዘ ያንግ ፕሮፌሽናል ብለን የምንጠራቸው። ያንግ ፕሮፌሽናል ሚንስ እነዚህ አዲስ ተመራቂ ተማሪዎች ሊሆኑ ይችላሉ። ከረንትሊ የሆነ ግራጁዌት አድርገው የወጡ ምናምን፣ እነሱ ያንግ ፕሮፌሽናል ይባላሉ። ዘ ኢንቨንተር ናቸው። ኢንቨንተር ሚንስ ደግሞ ኢንቨንተሪ ሳም ሁ ሃዝ ዲቨሎፕ አን ኢኖቬሽንን ዲቨሎፕ የሚያደርጉ እነሱ ናቸው። ሌላኛው ደግሞ ኤክስክሉድ የምንላቸው ደግሞ እነዚህ የተገለሉ የምንላቸው። የተገለሉት በምን ምክንያት? ከኮሚኒቲው ከማህበረሰቡ በኤትኒክ በሃይማኖት ማይኖሪቲ በመሆናቸው ምክንያት የተገለሉ ወደ ምን ይመጣሉ ማለት ነው? እነሱም ወደ ኢንተርፕረነርነት ይመጣሉ ብሎ ያስረዳናል ማለት ነው። ዘ አዘር ዋን ኢዝ ኳሊቲ ኦፍ አን ኢንተርፕረነር ነው። የኢንተርፕረነር ኳሊቲዎች ምንድን ናቸው ይላል። አንድ ኢንተርፕረነር ሊኖሩት የሚገቡት ነገር አንደኛ ኦፖርቹኒቲ ሲኪንግ ከሆነ ኳሊቲ አለው። ይሄ ማለት ነው ፋቨረብል የሆኑ ሰርከምስታንሶችን ያያል። እነዛን ኦፖርቹኒቲዎችን አይቶ አስፈላጊ የሆነውን ኒው ፕሮዳክት ሰርቪስ ቢዝነሶችን ፎርም ያደርጋል። ፐርዘርቪንግ ያደርጋል። ሪስክ ቴኪንግ ያደርጋል። ሪስክ ቴኪንግ ቅድም እንዳነሳነው ተደጋጋሚ ናቸው ፖይንቶቹ። ደግሞ ሪስክ ቴኪንግ ጥቅሙ ምንድነው? ኢምፖርታንስ ኦፍ ሪስክ ቴኪንግ ምንድነው ስንል ቢልድ ሰልፍ ኮንፊደንስ፣ በራስ መተማመንን እንዲገነባ ያደርገዋል። ክሬት ፊሊንግ ኦፍ ሊደርሺፕ፣ ክሬት ስትሮንግ ሞቲቬሽን ቱ ኮምፕሊት ጆብ ዌል፣ ስራውን በአግባቡ እንዲጨርስ እንዲፈጽም ያደርገዋል ማለት ነው። ሪስክ ቴኪንግ ቴከር መሆኑ። ሌላኛው ዲማንዲንግ ፎር ኢፊሽንሲ እንደ ኳሊቲ ነው ማለት ነው። ቢንግ ኢፊሽንሲ ሚንስ ፕሮዲሲንግ ሪዛልት ዊዝ ሊትል ዌስት ኢፈርት ነው ማለት ቅድም እንዳለው ማለት ዌስት ሪዲዩስ የሚያደርግ ነው። ይሄ ኢፊሽንት የምንለው ቅድም ዲፋይን አድርገናል ኦልሬዲ። ኳሊቲ ደግሞ ምንድነው የሚያሳየው? ኳሊቲ ስንል ዘ ኦንጎይንግ ፕሮሰስ ኦፍ ኤጁኬሽን፣ ኮሚኒኬሽን፣ ኢቫሉዌሽን ኮንስታንት የሆነ ኢምፕሊመንት ኦፍ ጉድስ እንደ ሰርቪስ ቱ ሚት የከስተመሮችን ፍላጎት ለማድረግ ያንን የሚያሳየው። ደግሞ ኢምፖርታንስ ኦፍ ኳሊቲ ምንድነው ስንል ሪዳክሽን ኦፍ ዌስቴጅን ይቀንስልናል። ኢንክሪዝ ኢን ማርኬት ሼራችንን እንዲጨምር ያደርጋል። በደር የሆነ ፕሮፊታቢሊቲ እንድናገኝ ይሆናል። ሪፑቴሽን ኢቨን ማለት ነው። ሪፑቴሽን ሚንስ ስም ነው ማለት ነው። ስም ስንል አሁን ለምሳሌ አንድ ኦርጋናይዜሽን ጥሩ ነገር የሚያቀርብ ከሆነ እኔ ከተጠቀምኩት፣ እኔ ደግሞ በእኔ አካባቢ ያሉ ሰዎች ምን እላለሁ? እዛው ሂዳችሁ ከዛ ብትገዙ ከዛ ብትጠቀሙ ምናምን። ላይክ አሁን ለምሳሌ እንደ ካፌን እንውሰድና የሆነ ፒዛ እና በርገር የሚሰራበት ቦታ ከሆነ ያ ኦርጋናይዜሽን ጥሩ የሚያቀርብ ከሆነ እዛ የተጠቀመ ሰው ምን ያደርጋል? ወደዛ ነው እንዲሄዱ ሰዎችን እዛ ብትሄዱማ እንደዚህ የሚገርም ምናምን አለ ማለት ጥሩ ስም እንዲያገኝ ያደርጋል ማለት ነው ያ ኦርጋናይዜሽን። ሌላኛው ደግሞ ኢንፎርሜሽን ሲኪንግ ነው። ኢንፎርሜሽን ሲኪንግ እንግዲህ አንድ ኢንተርፕረነር ጊዜውን ኢንቨስት የሚያደርገው ምን ላይ ነው? ኢንፎርሜሽን በመፈለግ ነው ማለት ነው። ስለማን ነው የሚያደርገው የሚለውን እንይ እስኪ። ሰክሰስፉል ኢንተርፕረነርስ ስፔንድ ታይም ኮሌክቲንግ ኢንፎርሜሽን አባውት ዘ ከስተመርስ፣ ኮምፒቲተርስ፣ ሳፕላየርስ፣ ሪሌቫንት ቴክኖሎጂ ኢን ዘ ማርኬት ነው። እነዚህ ላይ ነው። ምክንያቱም እነዚህን ነገሮችን ስለ እነዚህ ነገሮች ኢንፎርሜሽን ኦልሬዲ ጌን ካደረገ ምንም ቻሌንጅ የሚያደርገው ነገር የለም ማለት ነው። ኢፌክቲቭሊ ስራውን መስራት ይችላል። ሌላኛው ደግሞ ኳሊቲ ኦፍ ኢንተርፕረነር ምንድነው? ጎል ሲቲንግ ነው ማለት ነው። ጎል ሲቲንግ ማለት ምንድነው? ጎል ኢዝ ጀነራል ዳይሬክሽን ነው። ሎንግ ተርም የሆነ በሎንግ ተርም ጊዜ አኮምፕሊሽ የሚደረግ ነው። ናት ስፔሲፊክ ኢነፍ ቱ ቢ ሜጀር፣ ስፔሲፊክ አይደለም፣ ሜጀረብል አይደለም፣ ላርጅ ነው በስኮፕ ስናየው። ታይም ባውንድድም ዛት ማች ነሰሰሪ አይደለም ማለት ነው። ግን ባይ ዲፎልት ኦብጀክቲቭ ስናይ ግን ኦብጀክቲቭ ምንድነው? ስፔሲፊክ እና ሜጀረብል የሆነ ነው። ስፔሲፊክ የሆነ ነው፣ ሜጀረብል የሚደረግ ነው። እና ኢንተርፕረነር ደግሞ ምን መሆን አለበት? ግዴታ ነገሮችን ስኬታማ እንዲሆኑለት it must have a goal and objective which is smart መሆን አለበት ማለት ነው። ስማርት ሚንስ ምንድነው? ስፔሲፊክ፣ ሜጀረብል እና አቴነብል እንደ ሪሌቫንት መሆን አለበት ማለት ነው። የአንድ ኢንተርፕረነር ጎል እና ኦብጀክት በጥሩ ሁኔታ ስራውን
አሊያም ደግሞ የሚያቀርባቸውን ነገር ለአኮምፕሊሽ ለማድረግ ማለት ነው። ሌላው ፕላኒንግ ነው። ፕላኒንግ ግን ምንም ፕላን የሌለው ስራ ማለት እንዴት ነው? የሆነ አጥር የሌለው ቤት እንደማለት ነው ይላሉ ስኮላሮች። ይህ ማለት ምን ማለት ነው? አንድ ሰው የሆነ ፕላን ሳያደርግ እንደው ዝም ብሎ በዘፈቀደ ቢነሳ የሆነ ጊዜ ያቆማል ነው። ወደየት እንደሚሄድ ከየት እንደመጣ ምን ላይ እንደደረሰ ወደየት እንደሚሄድ አያውቅም። ሶ ፕላን በጣም አስፈላጊ ከሚባሉት ነገር ውስጥ አንዱ ነው። አንዱ ኳሊቲ የሚመዘንበት ነው። ከዛ የማሳመን ጥበብ ሊኖረው ይገባል። ኔትወርክ ከሌሎች ጋር ሪሌሽን ኮሚኒኬሽን ሊኖረው ይገባል ማለት ነው። ቢልዲንግ ሰልፍ ኮንፊደንስ በራስ መተማመንን መገንባት፣ ሊስኒንግ ቱ አዘርስ ሌሎችን ማዳመጥ፣ ሊደርሺፕነቱ እነዚህ ኳሊቲውን ያሳያሉ ማለት ነው። ሌላው ኢንተርፕረነሪያል ስኪል ነው። ኢንተርፕረነሪያል ስኪልን በሁለት እንክፈላቸው። መጀመሪያ ምን ብለን ጀነራል ማኔጅመንት ስኪል እና ፒፕል ማኔጅመንት ስኪል ብለን እንክፈላቸው። ከዛ በውስጣቸው ደግሞ የተወሰኑ ፖይንቶች አሉ። በጀነራል ማኔጅመንት ስኪል ስትራቴጂክ ስኪል ይገኛል፣ ፕላኒንግ ስኪል አለ፣ ማርኬቲንግ ስኪል፣ ፋይናንሻል ስኪል አለ፣ ማኔጂንግ መኒ ገንዘብን ማኔጅ የማድረግ ጥበብ ማለት ነው። ፕሮጀክት ማኔጅመንት ስኪልም አለ፣ ኢቨንት ታይም ማኔጅመንት ስኪል ምናምን የመሳሰሉት ማን ስር ይመደባሉ? ጀነራል ማኔጅመንት ስኪል ነው ማለት ነው። አሳይን የሚደረጉት ዞሳ አንደር ጀነራል ማኔጅመንት ስኪል ነው ማለት ነው። ሌላው ደግሞ ፒፕል ማኔጅመንት ስኪል ነው ማለት ነው። ፒፕል ማኔጅመንት ስኪል ደግሞ እነዚህ ሶፍት ስኪል ብለን የምንጠራቸው ማለት ነው። እነሱ እነማን ናቸው? ኮሚኒኬሽን ስኪል ውዝን ከስተመር ሊሆን ይችላል፣ አሊያም ደግሞ የሆነ ፒር አብሮ ከኛ ጋር ተመሳሳይ ኦርጋናይዜሽን ወይም ስራ ያለው ድርጅቶች ጋርም ሊሆን ይችላል ማለት ነው። ሊደርሺፕ ስኪል፣ ሞቲቬሽን፣ ዴሊጌሽን፣ ኒጎሽሽን የመሳሰሉት ደግሞ በፒፕል ማኔጅመንት ስኪል ስር ይመደባሉ ማለት ነው። አዘር ዋን ኢዝ ዘ ኢንተርፕረነሪያል ታስክስ ነው። ኢንተርፕረነሪያል ታስክስ ምንለው? ኦኒንግ ኦርጋናይዜሽን ነው። ኦኒንግ ኦርጋናይዜሽን የምንለው ሁለቱን ነገሮች አንድ ላይ ይዞ የሚሄድ ለምሳሌ ኢንቨስተርም ማኔጀርም ሲሆን ማለት ነው። ኢንተርፕረነሩ ነው ማለት ነው። አንብቧቸው አንደርቴኪንግ ቱ ሮልስ አት ዘ ሴም ታይም ዛት ኦፍ አን ኢንቨስተር እንደ ዛት ኦፍ አን ማኔጀር ሁለቱንም ነገር ይዞ ሲሄድ ኦን ኦርጋናይዜሽን እንለዋለን። ፋውንዲንግ ኒው ኦርጋናይዜሽን ነው። የፋይንዲንግ ኒው ኦርጋናይዜሽን ስንል ደግሞ ምንድነው? ብሪንግ ቱጌዘር ዘ ዲፍረንት ኤለመንት ኦፍ ዘ ኦርጋናይዜሽን እነ ፒፕሎችን፣ ፕሮፐርቲ፣ ፕሮዳክቶችን ሊሆን ይችላል። እነሱን አምጥቶ ለእነሱ ደግሞ ምን የሚሰጥ ነው? ሰፓሬት ሌጋል ኢንቲቲ የሚያደርግ ነው ታክሱ ማለት ነው ኢንተርፕረነር። ሌላኛው ብሪንግ ኢኖቬሽን ቱ ማርኬት ነው። አዲስ ነገርን ወደ ማርኬት ማምጣት። አይዴንቲፊኬሽን ኦፍ ማርኬት ኦፖርቹኒቲ፣ ማርኬት ኦፖርቹኒቲውን አይዴንቲፋይ ማድረግ እና ከዛ ቅድሚያ መስጠት ያለበትን ነገር መስጠት ነው። አፕሊኬሽን ኦፍ ኢንተርፕራይዝ ነው። ፕሮቪዥን ኦፍ ሊደርሺፕ ነው። ሊደርሺፕ ስንል ምንድነው? ኢንተርፕረነር ካን ቢ ሬርሊ ድራይቭ ዘር ኢኖቬሽን ቱ ማርኬት ኦን ዜሮ ኦን ማለት በራሱ ወደ ማርኬት ድራይቭ ማድረግ፣ ኢንተርፕረነር አስ ማኔጀር መሆን ምናምን እነዚህ ኢንተርፕረነሪያል ታስክ ናቸው ማለት ነው። ሌላኛው ዌልዝ ኦፍ ዘ ኢንተርፕረነር ናቸው ማለት ነው። ዌልዝ ኦፍ ኢንተርፕረነር የምንላቸው እነማን ናቸው? ምንድን ናቸው የሚለውን እኔ ዌልዝ ስንል ዌልዝ ኢዝ መኒ ነው። እንደ ኤኒቲንግ ዛት መኒ ካን ባይ ገንዘብ ሊገዛው የሚችለው ነገር ምንድን ነው? ዌልዝ ብለን እንጠራዋለን ማለት ነው። እነሱም መኒ፣ ኖሌጅ እንደ አሴት ኦፍ ዘ ኢንተርፕረነር ማለት ነው። የኢንተርፕረነር አሴቶች እነዚህ ምን ተብለው ይጠራሉ? ዌልዝ። ሁ ቤኔፊት ፍሮም ዘ ኢንተርፕረነር ዌልዝ፣ የኢንተርፕረነር ዌልዝ ደግሞ ማነው ሊጠቀሙ የሚችለው? ኢምፕሎይ ነው። ኢምፕሎይ ተቀጥሮ እዛ በመስራት ገንዘብ ጌን ማድረግ ይችላል ማለት ነው። ኢንቨስተሮች ስንል ስቶክ ሆልደር እና እንደ ሌንደሮች አሉ፣ አበዳሪዎች እና ሼር አድርገው የሚሰሩ አሉ። እነሱ ተጠቃሚ ናቸው። ሳፕላየር አቅራቢዎች፣ ሮ ማቴሪያል የሚያቀርቡ ካስተመሮች፣ ሎካል ኮሚኒቲ፣ ገቨርንመንትም ኢቨን በታክስ መልኩም ሆነ በተለያዩ ነገሮች ጌን ያደርጋል ማለት ነው፣ ይጠቀማል ከኢንተርፕረነሪያል ዌልዝ ማለት ነው። ኢንተርፕረነርሺፕ እንደ ኢንቫይሮንመንት ደግሞ ስናይ ቢዝነስ ኢንቫይሮንመንት ሪፈርስ ቱ the factors external to a business enterprise which influence its operation and determine its effectiveness. business environment may be healthy ሊሆን ይችላል or ደግሞ አንሄልዚ ሊሆን ይችላል ማለት ነው። ኢንቫይሮንመንት ስንል እንግዲህ አንድ ኢንተርፕረነርሺፕ ወይም ኢንተርፕረነር የሆነ ነገር በሚሰራበት ጊዜ ኢንቫይሮንመንት ትልቅ ተጽዕኖ አለው ማለት ነው።
ይሄ ሄልዚ ሊሆን ይችላል፣ ጤናማ የሆነ አለምም ደግሞ የሆነ ጤናማ ያልሆነ ኢንቫይሮንመንት ሊሆን ይችላል ማለት ነው። ሶ ይሄንን ለራሱ በሚመቸው መልኩ አመቻችቶ መስራት አለባት። ዘ መስት ሰክሰስፉል ኢንተርፕረነር ምን ያደርጋሉ ኢዝ ዋን ሁ ናት ኦንሊ አጀስትድ ቱ ዘ ኢንቫይሮንመንቱን ብቻ ሳይሆን በት ኦልሶ ሞዲፋይ ዘ ኢንቫይሮንመንት ቱ ሲዊት ሂዝ ሪኳየርመንት ሶ በሚፈልገው መጠን ያንን ነገሮችን ኢንቫይሮንመንቱን ማመቻቸት ነው ማለት ነው። ፌዝ ኦፍ ቢዝነስ ኢንቫይሮንመንት የሚለውን ስናይ ፌዝ ኦፍ ቢዝነስ ኦፍ ኢንቫይሮንመንትን ስናይ ሁለት ናቸው። ኤክስተርናል እና ኢንተርናል ብለን የምንጠራቸው ማለት ነው። ኢኮኖሚያችን ላይ ቢዝነሳችን ላይ አፌክት ሊኖራቸው የሚችሉት ወይም ሊያመጡ የሚችሉ ነገሮች ከኢንቫይሮንመንቱ ኤክስተርናል እና ኢንተርናል ብለን እንከፍላቸዋለን። ኤክስተርናል ኢንቫይሮንመንት የምንለው ኢንቫይሮንመንት ዊች ኢዝ ኤክስተርናል ቱ ዘ ቢዝነስ እንደ ሃርድሊ ቱ ኢንፍሉዌንስ ኢንዲፔንደንትሊ ነው ማለት በጣም ኢንፍሉዌንስ ሊያደርግ የሚችለው ቢዝነሳችንን ኤክስተርናል ብለን እንጠራዋለን። እነሱም ኢኮኖሚክ ኢንቫይሮንመንት ናቸው። ኢኮኖሚክ ኢንቫይሮንመንት ስንል የኢንዱስትሪያል ስትራክቸር ሊሆን ይችላል፣ አግሪካልቸር፣ ትሬዶች፣ ትራንስፖርት ፖሊሲ ኦፍ ዘ ካንትሪ የመሳሰሉት ምንድን ናቸው? ኤክስተርናል ናቸው ማለት ነው። ሌላኛው ደግሞ ከኤክስተርናል ውስጥ የሚመደበው ሌጋል ኢንቫይሮንመንት ነው። ሌጋል ኢንቫይሮንመንት ሚንስ ያ ሶሳይቲው የሚከተለው አሊያም ደግሞ ገቨርንመንቱ ያወጣው ሩል እንደ ሬጉሌሽን አለ። እሱ በራሱ ኤክስተርናል ነው እና ቻሌንጅ ሊያደርግ ይችላል ማለት ነው አንድ ቢዝነስ ላይ። ፖለቲካል ኢንቫይሮንመንት ስንል ደግሞ ስቴብል አንስቴብል ሊሆን ይችላል። የሆነ ኢንቫይሮንመንት ስቴብል ከሆነ ሄልዚ ነው ያ ኢንቫይሮንመንት፣ ግን አንስቴብል ከሆነ ደግሞ አሁንም ተጽዕኖ ይኖረዋል ማለት ነው። ሶሺዮ ካልቸራል ኢንቫይሮንመንት ነው። ይሄ ደግሞ የሶሳይቲው ከስተም ለሆነ ነገር የሚሰጠው ቫሊዩ ይሄ ራሱ ተጽዕኖ ያመጣል ማለት ነው። ባሪየር ሊሆን ይችላል። ዲሞግራፊክ ኢንቫይሮንመንት ነው። በኤጅ ሊሆን ይችላል፣ ሪሊጅን፣ ኢትኒክ ምናምን የመሳሰሉት ሊሆን ይችላል ማለት ነው። ይሄ ደግሞ የሆኑ በእድሜ የሆነ እድሜ ክልል ውስጥ ያሉ እነሱ የሚፈልጉት ነገሩ የሆነ ምናምን ነገር አሁን ለምሳሌ ወጣቶች የሚበዙበት አካባቢ የሆነ ለሽማግሌዎች የሚሆኑ ነገር ብናቀርብ እሱም አይሆንም። እንደገና ደግሞ ከሃይማኖታቸው ጋር የማይሄድ ነገርን ብናቀርብ ያም ተመሳሳይ ነው ማለት ነው። ዞስ ኦል ኤክስተርናል ኢንቫይሮንመንት ተብለው ይጠራሉ ማለት ነው። ሌላኛው ደግሞ በሁለተኛ ላይ የምናየው ኢንተርናል ኢንቫይሮንመንት የምንለው ሮ ማቴሪያል ነው። እነዚህ ግብአት የሚሆኑ ነገሮች ፕሮዳክሽን ኦፕሬሽን የኦፕሬሽን አመራረቱ እነዚህ የምናመርትባቸው ማሽነሪዎች፣ ኢኩዊፕመንቶች፣ ቱሎች፣ ቴክኒኮች ምናምን የመሳሰሉት ነገሮች ይሆናሉ። ፋይናንስ ነው። ሌላኛው ደግሞ ፋይናንስ ስንል ፋይናንሺያሊም ኢንተርናል ኢንቫይሮንመንት ነው። እሱም የእጥረት ካለብን እሱም ቻሌንጅ ያደርጋል። ሂውማን ሪሶርስ ነው። ሌላኛው ደግሞ ያንን የሚሰራ መቼም ያው ሰው ስለሚያስፈልግ እነዚህ ኢንተርናል ኢንቫይሮንመንት ተብለው ይጠራሉ ማለት ነው። እነዚህንም መለየት ተገቢ ነው ማለት ነው። የመጨረሻውን ስናይ የዚህ ቻፕተር የመጨረሻው ቶፒክ ምንድነው? ክሬቲቪቲ ኢኖቬሽን እንደ ኢንተርፕረነርሺፕ ነው ማለት ነው። ቀደምም ለማንሳት ሞክረናል። ክሬቲቪቲ ስንል ምን ማለታችን ነው? ክሬቲቪቲ ኢዝ ዘ ቴንደንሲ ቱ ጀነሬት ኦር ሪኮግናይዝ አይዲያ ኦልተርናቲቭ እንደ ፖሲቢሊቲስ ዛት ሜይ ቢ ዩዝፉል ኢን ሶልቪንግ ፕሮብሌም ኮሚኒኬቲንግ ዊዝ አዘርስ እንደ ኢንተርቴኒንግ ኦቨር አውር ሰልፍስ እንደ አዘርስ ነው ማለት ነው። እንግዲህ ምንድነው ክሬቲቪቲ ስንል ኒው አይዲያን ጀነሬት የሚያደርግ ነው፣ ፕሮብሌሞችን የሚያይ ነው። ከዛም ምንድነው ወደ ኢኖቬሽን ያልፋል ማለት ነው። ግን ወደዛ ከመሄዳችን በፊት እስኪ የክሬቲቪቲን እንጨርስ እዚሁ። ኪ ኤለመንት ዛት አር ኦርዝ ኮንሲደር አባውት ዘ ዲፊኒሽን ኦፍ ክሬቲቪቲ። ስለ ክሬቲቪቲ ምን ማድረግ ያለብን ነው? ኮንሲደር ማድረግ ያለብን ነገሮች አሉ። አንደኛ ፕሮሰስ ነው። ክሬቲቪቲ ፕሮሰስ ነው። ፕሮሰስን ኢምፕላይንግ ኢት ኢዝ ሞር ላይክሊ ስኪል ዛን አቲቲዩድ። ከስኪል ይልቅ ከአቲቲዩድ ስኪል ላይ ነው ሞር ኢምፕላይ የሚያደርገው። ዩ ካን ጌት ቤተር አት ኢት ዊዝ ፕራክቲስ ነው ይለናል። አይዲያ ነው። ሌላኛው ደግሞ ክሬቲቪቲ ሪዛልትስ ኢን አይዲያ ዛት ሃቭ ፖቴንሻል ቫልዩ። ኒው አይዲያን ጀነሬት ማድረግ የሆነ ፕሮብሌምን ያይና ስለዛ ፕሮብሌም ሶልቭ ለማድረግ አዲስ ሀሳብን ያመጣል። ግን በኋላ ኢኖቬሽን ደግሞ አፕላይ ያደርገዋል እሱን ነገር። ሪኮምፓይኒንግ ነው። ዘ ክሬቲቪቲ ፕሮሰስ ኢዝ ዋን ኦፍ ፑቲንግ ቲንግ ቱጌዘር ኢን አንስፔክትድ ወይ ነው ማለት ነው። ባልተጠበቀው ወይ ምን የሚያደርገው ኮምፓይን አድርጎ ክሬት የሚያደርግ ነው ማለት ነው። ሶ እነዚህ
ኮንሲደር ማድረግ ያለብን ነው። ስለ ክሬቲቪቲ ዲፊኒሽን ስናነሳ ስቴፕ አለው ደግሞ ይሄ ክሬቲቪቲ ፕሮሰስ ለማድረግ ስቴፖች አሉ። የመጀመሪያው ኦፖርቹኒቲ ኦር ፕሮብሌም ሪኮግኒሽን ነው። ያሉትን ኦፖርቹኒቲዎች እና ፕሮብሌሞችን ማወቅ ነው። ከዛ ሁለተኛ ላይ ደግሞ ዘ ሰከንድ ስቴፕስ ኢምፐርዥን ነው። ኢምፐርዥን ደግሞ ምንድነው? ኮንክሬት ኦን ዘ ፕሮብሌም ነው። ፕሮብሌሙ ላይ እንትን ማድረግ ኢምፐርሽን መስጠት እንደ ቢካም ኢን ኢት ሪኮል እንደ ኮሌክት ኢንፎርሜሽን ዛት ሪሌቫንት የሆነ ኢንፎርሜሽን ኮሌክት ማድረግ ይህን ችግር ለመፍታት ድሪሚንግ አፕ ኦልተርናቲቭ ዊዛውት ሪፋይኒንግ ኦር ኢቫሉዌቲንግ ዘም ማለት ነው። ከዛ ኢንኩፔሽን የሚባል አለ ሶስተኛ ላይ ማለት ነው። ሶስተኛው ስቴፕ እሱ ምንድነው? አሰምፕልድ ኢንፎርሜሽን ኢን ማይንድ ፎር while does not appear to be working on the problem actively. However, the subconscious mind is still engaged ያደርጋል while the information is simmering, it is being arranged into meaningful new patterns ያመጣ ነው። ኢንኩፔሽን ስንል ደግሞ ምንድነው የሚያደርገው? ያንን ከላይ ለዛ ፕሮብሌም ይሆናል ሪሌቫንት ነው ብለን ያመጣነውን ኢንፎርሜሽን ምን ያደርጋል? የሆነ ማሰላሰል ማለት ነው። ይሆናል አይሆንም የሚለውን ነገር ያሰላሰላል። ከዛ ወደ ስቴፕ 4 ሲሄድ ደግሞ ኢንሳይት ነው። ኢንሳይት የምንለው ሳይኮሎጂካሊ ሳይኮሎጂ ኮርስ ላይም ተምራችኋል። ፍሬሽማን ላይ ፈርስት ሴሚስተር ይመስለኛል። ፕሮብሌም ኮንኩሪንግ ሶሉሽን ፍላሽ ኢንቱ ኤ ፐርሰን ማይንድ አት አንስፔክትድ ታይም ነው። ባልጠበቀው ሰዓት በማይጠብቀው ሰዓት የሆነ ባላሰበው ሰዓት የሰዎች ማይንድ ላይ የሚመጡ ነገሮች ናቸው ማለት ነው። ይሄ እንደውም ሳይኮሎጂ የሚለው አሃ የሚል የሆነ ድንገት የሆነ የሚመጡ ነገሮች ለምሳሌ ምንድነው? እነዚህ ተኝተን ሊሆን ይችላል። ተኝተን ስለሆነ ነገር ስናሰላስል ስናስብ ቆይተን ከዛ ድንገት ይመጣልናል። ሻወር እየወሰድን ሊሆን ይችላል። ዱሪንግ ሻወር እየሮጥን ሊሆን ይችላል። ድንገት የሚመጡ ሀሳቦች አሉ። እነዛ ከዛ ምን ተብሎ ይጠራሉ? እንደውም ኢንሳይት ኢዝ ኦልሶ ኮል ዘ ተብሎ ይጠራል ማለት ነው። የሆነ ኤክስፒሪየንስ የሆነ ነገር ነው። እነዚህን ይሄ አራተኛው ነው ማለት ነው። ከዛ ይሄ ሀሳብ ከመጣልን በኋላ ምንድነው የምናደርገው? ይህንን ነገር አምስተኛ ላይ ቬሪፋይ አድርገን ካረጋገጥን በኋላ ምን እናደርጋለን? እንደ አፕሊኬሽን እናደርጋለን ማለት ነው። ኢምፕላይ እናደርገዋለን ማለት ነው። ሶ እነዚህ ስቴፕ ኢን ዘ ክሪኤቲቭ ፕሮሰስ ብለን የምንጠራቸው ናቸው ማለት ነው። ሌላኛው ደግሞ ባሪየርስ ቱ ክሬቲቪቲ ነው። ወደ ክሬቲቪቲ እንዳንመጣ ባሪየር ሊሆኑ የሚችሉ ምንድን ናቸው ብለን ስናይ የመጀመሪያው ፖይንት ሰርቺንግ ፎር ዘ ዋን ራይት አንሰር ነው። ትክክል የሆነውን ነገር ብቻ መፈለግ መጠበቅ ነው ማለት ነው። እሱ አይሆንም፣ ከስተት ነው የምንማረው ብዙን ጊዜ። ይሁንም አይሆንም የሆነ አዲስ ነገር ካሰብን አዲስ አይዲያ ከመጣ አፕላይ አድርገን ማየት ማለት ነው። ሪስክ ቴከር መሆን አለብን ነው። ፎከሲንግ ኦን ዘ ቢንግ ሎጂካል ነው። ሎጂካሊ ላይ ፎከስ ማድረግ ይህም እንትን ያደርጋል፣ ባሪየር ይሆናል። ብላይንድሊ ፎሎዊንግ ዘ ሩልስ ነው። በጭፍን ሩሎችን መከተል ነው ማለት ነው። አካባቢ ላይ ያለው ይሄ እኮ እንዲህ ነው እንዲህ ከተባለ ያ ነገር ካለ ክሬቲቪቲ ለማምጣት ምን ይሆናል? እንቅፋት ይሆንብናል ማለት ነው። ኮንስታንትሊ ቢንግ ፕራክቲካል የሆነ ለረጅም ጊዜ ፕራክቲስ ያደረግነው ነገር ላይ መቆየት፣ የኮንፈርት ዞን መፈለግ፣ ከኮንፈርት ዞን አለመንቀሳቀስ ማለት ነው ብለን የምንጠራው። ቢካሚንግ ኦቨርሊ ስፔሻላይዝ የሆነ ቦታ ላይ ስፔሻላይዝ ስንሆን ከዛ ቦታ ለመልቀቅ ስንፈልግ ማለት ነው። አቮይዲንግ አምቢጊየት የሆነ ምንድነው የሆነ አሻሚ የሆኑ ነገሮችን የሆነ እንትን የሚሉ ነገሮችን ምን ማድረግ አቮይድ ማድረግ። ግን ብዙ ጊዜ ምንድነው የሆኑ ብዙ ቻንሶች በሚመጡበት ጊዜ እሱ ነገር ምንድነው ጠቃሚ ነው የሚሆነው፣ እንደውም ጥሩ አይዲያዎች እንዲመጡልን ማለት ነው። ሶ እነሱን አቮይድ ማድረግም ባሪየር ነው። ፊሊንግ ሉኪንግ ፉሊሽ እንደዚህ ጅል ሞኝ እንባላለን። ይሄን ነገር ብንሰራ ስለ እንደዛ አይነት ነገር ብናስብ ብናወራ ብሎ ማሰብ። ፊሊንግ ሚስቴክስ እንደ ፌለር ስህተትንና ውድቀትን መፍራት እሱ በራሱ ችግር ነው። ቢሊቪንግ ዛት አይ አም ናት ክሬቲቭ እኔ የሆነ አዲስ ነገርን ክሬት ማድረግ የማልችል ሰው ነኝ ብሎ ማሰብ ማለት ነው። ይሄ ብዙ ሰው ላይ የሚታዩ ነገሮች ናቸው። ሌላኛው ኢኖቬሽን ነው። ኢኖቬሽን ስንል ምንድን ነው? ያን አፕላይ ነው የሚያደርገው ክሬቲቪቲ አይዲያ ማለት ነው። ምንድን ይለናል? ኢት ኢዝ ኢምፕሊሜንቴሽን ኦፍ ኒው አይዲያ
አት ዘ ኢንዲቪጁዋል ግሩፕ ኦር ኦርጋናይዜሽናል ሌቨል ማለት ነው። ምንድነው የሚያደርገው? ያን የመጣውን ኒው አይዲያ ኢምፕሊመንት ያደርጋል፣ አፕላይ ያደርጋል። አት ኢንዲቪጁዋል ሊሆን ይችላል፣ በግሩፕ ሊሆን ይችላል፣ ኦር ደግሞ ኦርጋናይዜሽናል ሌቨል ሊሆን ይችላል ማለት ነው። ሶ ዘ ኔክስት ዋን ኢዝ ዜር አር 4 ዲስቲንክት ታይፕ ኦፍ ኢኖቬሽን አሉ። 4 የኢኖቬሽን አይነቶች አሉ። የመጀመሪያው ኢንቬንሽን ነው። when we say invention, creation of a new product or service or process አዲስ ፕሮዳክት፣ አዲስ ሰርቪስ፣ አዲስ ፕሮሰስ ወይ ተጠቅሞ ክሬት የሚያደርግ ነው። ኤክስቴንሽን ስንል ደግሞ ኤክስፓንሽን ኦፍ ፕሮዳክት ኦር ሰርቪስ ኦር ፕሮሰስ ነው ማለት የነበሩትን ያሉትን ነገሮች ምን ማለት ማስፋፋት ነው ማለት ነው። ዲስትሪቢዩት ማድረግ ነው። ዲፕሊኬሽን ስንል ሪፕሊኬሽን ኦፍ አን ኦልሬዲ ኤግዚስቲንግ ፕሮዳክት ኦር ሰርቪስ እንደ ፕሮሰስ ነው ማለት ነው። ይሄ ደግሞ ምንድን ነው? ኤግዚስት የሆኑትን ፕሮዳክቶች ደግሞ ዲፕሊኬት የሚያደርግ የሚሰራ ደግሞ የሚያመርት ማለት ነው። ሳይንቲስት ስንል ደግሞ ኮምቢኔሽን ኦፍ ኤግዚስቲንግ ኮንሰፕትስ እንደ ፋክተርስ ኢንቱ ኤ ኒው ፎርሙሌሽን ማለት ነው። ይሄ ደግሞ ሁለቱን ኤግዚስት እና አዲሶችን አንድ ላይ ኮምባይን አድርጎ የሚሰራ ነው ማለት ነው። ጀነራሊ 4 የኢኖቬሽን አይነቶች አሉ። እንደ ክሬቲቪቲ ሁሉ ኢኖቬሽንም ፕሮሰሶች አሉት ማለት ነው። ፕሮሰሶቹን ስናይ 4 ናቸው። የመጀመሪያው አናላይቲካል ፕላኒንግ ነው ማለት ነው። አናላይቲካል ፕላኒንግ ማለት የሆነ ስለሆነ ነገር እንትን ማድረግ ነው ማለት ነው። አይዴንቲፋይ ማለት ኬርፉሊ አይዴንቲፋይ ዘ ፕሮዳክት ኦር ሰርቪስ ፊቸርስ ነው። ዲዛይን አስ ዌል አስ ሪሶርስ ዛት ዊል ቢ ኒድድ ያለውን ሪሶርስ አይደንቲፋይ ካደረግን በኋላ ወደ እንደሚፈለገው እንደ ተፈላጊነቱ ምን ማድረግ ነው? ዲዛይን ማድረግ ነው ያለውን ሪሶርስ ማለት ነው። ከዛ ይሄንን ፍላጎትን ምናምን ነገር አይደንቲፋይ ካደረግን በኋላ ሪሶርስ ኦርጋናይዜሽን ነው ማለት ነው። ለዛ ፍላጎት ምላሽ ለመስጠት የሚያስፈልጉትን ሪሶርሶች ማግኘት ኦብቴኒንግ ማድረግ ማለት ነው። ሪሶርሶች ማቴሪያል፣ ቴክኖሎጂዎችን ሂውማን ሊሆን ይችላል፣ ካፒታል ሊሆን ይችላል፣ እነሱን ያደርጋል ማለት ሁለተኛው ፕሮሰስ። እነዚህን ካገኘ በኋላ ሶስተኛ ላይ ኢምፕሊሜንቴሽን ነው፣ አፕላይ ያደርጋል ማለት ነው። አፕላይንግ ዘ ሪሶርስ ኢን ኦርደር ቱ አኮምፕሊሽንግ ዘ ፕላንስ፣ ያን ያቀደውን እቅድ አኮምፕሊሽ ለማድረግ ምን ያደርጋል? አፕላይ ያደርጋል ማለት ነው። ከዛ መጨረሻ ላይ ኮመርሻል አፕሊኬሽን ነው ማለት ነው። መሸጥ ነው፣ በቃ ለከስተመር ማቅረብ ነው። የሚመለከተውን ኤምፕሎይ ጥሩ የሰራውን ሪዋርድ ማድረግ፣ ስቴክሆልደሮችንም ሳትስፋይ ማድረግ ነው። ኤሪያ ኦፍ ኢኖቬሽን እንግዲህ ምን ነገሮችን ማድረግ አለበት ስንል ኒው ፕሮዳክት ማምጣት አለበት፣ ኒው ሰርቪስ ማምጣት አለበት፣ ኒው ፕሮዳክሽን ቴክኒክ፣ ኒው ዌይ ኦፍ ዴሊቨሪንግ። አሁን ቀድሞ በእግር ከሆነ የምናደርሰው አሁን ትራንስፖርት ተጠቅመን ማድረስ፣ ከዛ ፍጥነት ይጨምራል። እንደዛ ከፍ ሲል ደግሞ በፕሌን ምናምን ሊሆን ይችላል ማለት ነው። ሶ ኒው ነገሮችን ማምጣት ነው። ኒው ኦፕሬቲንግ ፕራክቲስ፣ ከቀድሞ ለየት ያለ ቴክኒክ ማምጣት። ኒው ሚንስ ኦፍ ኢንፎርሚንግ ዘ ከስተመር አባውት ዘ ፕሮዳክት፣ ለከስተመሮች ተደራሽ የምናደርግበት ወይ አሁን በፊት እንዴት ነው ሚዲያ ላይ ተወጥቶ እንደገና ደግሞ በሬዲዮ ምናምን ነው ፕሮሞሽን የሚሰራው። አሁን ላይ ግን ቲክታክ አለ፣ አያችሁ። እንደዚህ በኒው በሆነ ወይ ነገር ምን ማድረግ ኢንፎርም ማድረግ ነው። ኒው ሚንስ ኦፍ ማኔጂንግ ሪሌሽንሽፕ ዊዝን ዘ ኦርጋናይዜሽን፣ ሱፐርቫይዘር እና ሱፐር ሳፖርዲኔቶች መካከል ያለውን ነገር በኒው ወይ ኢምፕሩቭ አድርጎ መስራት ነው ማለት ነው። ሌላኛው ፍሮም ክሬቲቪቲ ቱ ኢንተርፕረነርሺፕ ነው። አሁን እንግዲህ ምን ብለናል? ከክሬቲቪቲ ወደ ኢንተርፕረነርሺፕ ነው አሁን የሚለው የምናየው። ክሬቲቪቲ ምንድን ነው ብለናል? ኢዝ ዘ አቢሊቲ ቱ ዲቨሎፕ ኒው አይዲያ ነው። አዲስ አይዲያን ዲቨሎፕ የሚያደርግ ነው። እንደ ቱ ዲስከቨር ኒው ዌይስ ቱ ሉኪንግ አት ፕሮብሌም እንደ ኦፖርቹኒቲ ነው ብለናል። እሱ ያመጣውን ክሬቲቪቲ ያመጣውን አዲስ አይዲያ የመጣውን ፕሮብሌሞቹን ሪኮግናይዝ ያደረገውን ኢኖቬሽን ደግሞ ምን ያደርጋል? አፕላይ ያደርጋል ማለት ነው። ኢዝ ዘ አቢሊቲ ቱ አፕላይ ክሬቲቭ ሶሉሽን ቱ ዞስ ፕሮብሌም፣ ለነዛ ፕሮብሌም ምን ያደርጋል? አፕላይ ያደርጋል ማለት ነው። ችግሮችን ለመፍታት እንደ ኦፖርቹኒቲ ኢን ኦርደር ቱ ኢንሃንስ ፒፕልስ ሊቭ ኦር ዘ ኢንሪች ሶሳይቲ ለማድረግ ማለት ነው። ሶ ጀነራሊ ኢንተርፕረነርሺፕ ስንል ኢንተርፕረነርሺፕ ኢዝ ኢኳልስ ቱ ክሬቲቪቲ ፕላስ ኢኖቬሽን ነው ማለት ነው። ክሬቲቪቲ አዲስ አይዲያን ጀነሬት ያደርጋል። ከዛ ኢኖቬሽን ደግሞ ያንን አዲስ አይዲያ ምን ያደርጋል ማለት ነው? አፕላይ ያደርጋል ማለት ነው። ኢንተርፕረነርሺፕ ስንል የነዚህ የሁለቱ ውጤት ነው ማለት ነው። ዚስ ኦል አባውት ቻፕተር 1